ሞቱል ፈጃ ድንገት አሟሟት የሚባለው ድንገተኛ ሞት የሚባለው ነገር ይህ ክስተት ከቂያማ ምልክቶች አንዱ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ነግረው ከቂያማ ሲቀርባሉ ነቢያችን ሰለላሁ ዐለይሂ ወሰለም ድንገተኛ ሞት ይፋ ይሆናል ይስፋፋል ይበዛል ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ድንገተኛ የሆነ ሞት ደግሞ ቀደም እንዳልኩት ሁለት አይነት ባህሪ ያለው ይላል ወይም ሁለት አይነት መልእክት አለው ይላል ለሙእሚኑና ከሙእሚን ውጪ ለሆነ ለሙእሚን ከሆነ ረህማን ይላል ዑለማዎች ለሙእሚን ከሆነ ረህማን ለሙእሚን ካልሆነ ግን በማዕና ሙናፊቅ ከሆነ ወይም ከዛ ውጪ ከሆነ ደግሞ እጅግ በጣም ቁጭት ነው በጣም ቁጭት ምክንያቱም ዛሬ የአላህ ባሮች ሙእሚኖች በአላህ እምነናል በረሱል ሰለላሁ ዐለይሂ ወሰለም ፈለግ እንከተላለን የሚሉን ተከታዮች ሁላችንም እውነት ማለት ነው ለሞት እስትዕዳድ አድርገን እንጠብቀዋለን ወይስ አንጠብቀውም ራሳችንን እናውቃለን ከዛ መካከል ለምሳሌ ብዙዎቻችን ዳይን ይኖርብናል ለምሳሌ እዳዎች ተሸክመናል ነገር ግን ነተሳህ እንዘናጋለን ምክንያቱም ቀጠሮ ልክ ከኛ ጋር እንዳለ ይመስል ምናስተካክልበት ብለን እንዘናጋለን ወስያም የለም ምንጽፈውም ነገር የለም ምንዘጋጅለት ነገር የለም ምንነግረውም ሰው የለም እንደው እንኳን የሆነ ነገር ቢያጋጥመኝ እንዲህ አይነት እዳ አለብኝ ብለን እናስተላልፈው ሰው የለም ኢላ መን ረሒመ ረቡና አላህ ያዘነላቸው ሰዎች ካልሆኑ በስተቀር አላህ ያዘነላቸው ሰዎች ካልሆኑ በስተቀር ስራውን አስተካክሎ የአላህ ሐቅ ጠብቆ የዒባድ የባሮች ሐቅ ጠብቆ በዚህ አይነት ሁኔታ ድንገተኛ ሞት እንኳን ቢከሰትበት ረህማ ነው ለሱ እዝነት ነው አሉ ነገር ግን استعداد ሳያደርግለት የመጣ ከሆነ ግን ሐስራ የሰው እዳ ተሸክሞ እኮ መብለማት የሰዎችን ማለት ነው የተለያዩ ሰዎችን በድሎ ከሆነ ያም በደል ተሸክሞ ባለበት ሁኔታ ተውበት ከነገ ወዲያ አደርጋለሁ እያለ ማለት ነው በእንዲህ አይነት ሁኔታ ተስዊፍ ውስጥ ገብቶ ከሆነ ይሄ ደግሞ ቁጭት ነው የሚሆነው ይላል ብዙ ጊዜ ምናልባት እንዲህ አይነት አደጋዎች በሚከሰቱበት ጊዜ ድንገተኛ ሞት የሚባለው ነገር በሚከሰቱበት ጊዜ ሐቂቀተን የሰው ልጅ ልቡ በጣም ከመድረቁ የተነሳ لا يتعظ አይመከርበትም ወደ ራሱ ነፍስ አይመለስበትም ነገ ማለት ነው እንዲህ አይነት ነገር እኔም ሊያጋጥመኝ ይችላል ወደሚል አይመለስም ወደ ራሱ ወደ ነፍሱ አይመለስም ምን ይላሉ ዑለማዎች እንደው የመቃብር ቦታ ላይ እንኳን ብትመለከት እንኳን ወደ ራሱ ተመልሶ ሊያስተነትን ይቅርና እዛ ወንድሙ ወይም እህቱን ማለት ነው በእንዲህ አይነት ሁኔታ ህይወታቸው ያለፈውን እየቀበረ ስለ ዱንያ ወሬ ነው የሚያወራው ሐሜት ነው ስለ ሰዎች ነው የሚያወራው እከሌ እንዲህ ነው እነከሌ እንዲህ ናቸው እያለ የሰው ስጋን ይቆርጣል እዛ ወንድሙን እየቀበረ ነው እህቱን እየቀበረ ነው ይህ ማለት እንግዲህ ልቦቻችን ምን ያክል አላህ Subhanahu Wa Ta'ala ከመከረን ምክር ምን ያክል እየራቀ እንደሆነ ምን ያክል እየደረቀ እንደሆነ ሁላችንም ራሳችን ነፍሳችንን መመርመር ይኖርብናል ዛሬ ዜና ማዳመጥ የለም የተለያዩ ሁላችንም ዜናዎችን እናዳምጣለን በተለያየ ቦታ በተለያየ ሀገር በተለያየ አካባቢ የሚደርሱ አደጋዎችን እንሰማለን በጣም ልብን የሚነኩ ነገር ግን ወደ ራሳችን አልመለሳቸው ስንሰማቸው በመዝናናት አይነት መልክ ነው ምናሳልፈው እንደው አላህ ያዘነላቸው ሰዎች ለጊዜው ማለት ነው የተወሰነ ደቂቃ ማለት ነው ያዝኑበትና ከዛም በኋላ ይመለሳሉ ከዛም በኋላ ወደ ነበሩበት ይመለሳሉ ሞት የማይቀር ነገር ነው የሰው ልጅ ታመመም አልታመመም ወጣት ሆነም አረጀም አላረጀም የሞት ሙቀደማ መግቢያ የሆኑ ነገራቶች እሱ ላይ ታየበትም አልታየበትም የማይቀር ነገር ነው ይመጣል እያንዳንዱ ሰው ይይዘዋል الموت باب وكل ناس داخله ሞት ሁሉም ሰው ሾልኮ የሚያልፍበት በር ነው ማንም ሰው ከዚህ የሚቀርብ ሁላችንም ይሄን ደግሞ እናውቃለን ሁላችንም ይሄንን እናውቃለን ነገር ግን ይሄንን አውቆ ማን ነው ወደ አላህ ተውበት የሚያደርገው
ማን ነው ያጠፋው ነገር የሚያስተካክለው? ማን ነው በእሱና በአላህ መካከል ያለው ግንኙነት የሚያስተካክለው? ማን ነው በእሱና በወንድሙ መካከል በጎረቤቱ መካከል ያለው ግንኙነት የሚያስተካክለው? እስከ መቼ ድረስ የሰው ልጅ እየተዘናጋን ራሳችን ላይ እስከሚደርስ ድረስ በእንዲህ አይነት ሁኔታ እንጠብቃለን? ይሄ ሞኝነት ነው። ሐቂቀተን استعداد ያስፈልገዋል። ሞት ከምንም በላይ استعداد የሚያስፈልገው ምንድነው? አላህ Subhanahu Wa Ta'ala በብቸኝነት አመልኮ ልብን ንጹህ አድርጎ ልብን ከተለያዩ ማለት ነው ከሽርክ ከቢድዓ ከተለያዩ የልብ በሽታዎች ከምቀኝነት ከጥላቻ ከመሳሰሉት ነገር ንጹህ አድርጎ ከምንም በላይ አላህ Subhanahu Wa Ta'ala ሊገናኝ ይገባል። በዚህ ላይ استعداد ሊያደርግ ይገባል። ለምን ከተባለ አላህ Subhanahu Wa Ta'ala ያቀን ወደ አላህ ጋር ስንገናኝ ነፃ ሊወጣ የሚችል ሊድን የሚችል የሆኑ ሰዎች ልባቸው ንጹህ የሆኑ ሰዎች እንደሆነ አላህ ይናገራል። ያቀን ማለት يوم لا ينفع مال ولا بنون إلا من أتى الله بقلب سليم። ያቀን ማለት ገንዘብ አይጠቅም፣ ልጆች አይጠቅም፣ ስልጣን አይጠቅም። ዛሬ የሰው ልጅ ለገንዘብ ይሯሯጣል። ጠዋት ወጥቶ ብርድ ሳይል ፀሐይ ሳይል ማለት ነው ደከመኝ ሰለቸኝ ሳይል ይለፋል። በሐላል መንገድ እስከፈለገው ድረስ አይወቀስም፣ ዋጅቡን ካልተወ። ለስልጣን ይታገላል፣ አንዱ ለአንዱ ማለት ነው እስከ መገዳደል ድረስ ይደርሳል። በስልጣን በገንዘብ በተለያዩ ምክንያቶች። ነገር ግን የሰበሰበውን ገንዘብ ሳይበላው በአኺራ ይሄዳል። ምን አይነት ስንቅ ተሰንቆ ነው የሚሄደው? እሱና አላህ ያውቃል። ምን አይነት ስንቅ ይዞ ነው የሚጓዘው? ምን አይነት ስንቅ ነው ለአኺራ የተዘጋጀለት? ገንዘቡንም ትቶት ይሄዳል፣ ስልጣኑንም ትቶት ይሄዳል፣ ዝናውንም ተሰሚነቱ ሁሉ ነገር እዚህ ዱንያ ላይ ማለት ነው ያበቃ። ከሱ ጋር የሚሄደው ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን ማለት ነው إذا مات ابن آدم انقطع عمله إلا من ثلاث። የሰው ልጅ በሚሞትበት ጊዜ ስራው ሁሉ ይቋረጣል ሶስት ነገራቶች ሲቀር። ከዛ መካከል እንግዲህ አንደኛው ዒልም ጠቃሚ የሆነ እውቀት ዱንያ ላይ አሳልፎ ሄደው ቁርአን ቀርቶ ያስቀራሉ፣ ኪታብ ቀርቶ ያስቀራሉ። አወለድ ሷሊህ يدعو له ወይም ሳሊህ የሆነ ልጅ ትቶ የሄደው እሱ ከሞተ በኋላ አባቴ ሞቷል ብለው እርስ በርሳቸው ማለት ነው በውርስ ገንዘብ ላይ ጦር የሚማዘዙ ሳይሆን ለአባታቸው ማለት ነው ለሞተው አባታቸው ዱዓ ይመኛሉ። ነቢያችን ሰለላሁ ዐለይሂ ወሰለም يدعو له ሷሊህ የሆነ ልጅ ትቶ የሄደ ከሆነ ስራው አይቋረጥ። ወይም ደግሞ የማይቋረጥ የሆነ ሰደቃን በመስጊድ አሰርቶ ከሆነ ወይ ድልድይ አሰርቶ ወይ ጉድጓድ ውሃ አውጥቶ ከሆነ የማይቋረጥ የሆነ ማለት ነው ሰደቃን ትቶ ያለፈ ከሆነ እነዚህ ሰዎች ስራቸው አይቋረጥም። ከዛ ሰዎች የለፋንበት የሰበሰብነው የደከምነው ምናልባት በሐላል ብቻ ላይሆን ይችላል፣ በሐራም የሰበሰብነው ብዙ ንብረት ይኖራል። ሒሳቡ የውመል ቂያማ እኛ ላይ ነው። ነገር ግን ገንዘቡና ንብረቱን ግን የሚከፋፈሉት ሌሎች ሰዎች ናቸው። የሰው ልጅ ምን ያክል ሙእሚን እንደሆነ ማለት ነው። ለሞት استعداد ያስፈልገዋል። ከምንም በላይ ማለት ነው የመጀመሪያ ልቡን ንጹህ ማድረግ አለበት። አላህን Subhanahu Wa Ta'ala በብቸኝነት ማምለክ፣ ከአላህ Subhanahu Wa Ta'ala ውጭ ያሉትን ነገራቶችን ከልብ ውስጥ ማራቅ። በህይወቱ ማለት ነው ሲኖር በደስታውም ይሁን በሐዘኑም ጊዜ ይሁን ፈለጉ ማድረግ ያለበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና። ደስ ስላለው እንደፈለገ ሊሆን አይችልም፣ ስለከፋው እንደፈለገ ሊሆን አይችልም። ሙእሚን ከሆነ አጀበ ሊአምሪ ሙእሚን ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። የሙእሚን ጉዳይ ይደንቃል። ኢነ አምረሁ ኩለሁ ኸይር፣ ሁሉ ነገሩ በጣም ኸይር ነው፣ በደስታውም ጊዜ በሐዘኑም ጊዜ። ደስታ ስለሆነ ደስታና ሰርግና እንደዚህ አንድ ቀን ነው እያለ እንደፈለገ አይሆን። ሐዘን በሆነም ጊዜ አንተ ላይ ያደረሰብህን እኔ ነኝ ሐዘኑ የደረሰብኝ እያለ እንደፈለገ አይሆን። يصبر صبر ያደርጋል፣ ትዕግስት ያደርጋል። إن لله ما أخذ وله ما أعطى وكل شيء بأجل مسمى። ሁላችንም ከአላህ የመጣን ወደ አላህ ነው። የአላህ ንብረት በፈለገው ጊዜ ወስደዋል አላህ Subhanahu Wa Ta'ala። ልጅ ሊሆን ይችላል፣ የምትወደው ነገር ሊሆን ይችላል፣ በፈለገው ጊዜ ወስደዋል አላህ Subhanahu Wa Ta'ala። استعداد ያስፈልጋል። በተለይ ድንገተኛ ሞት የቂያማ ምልክት እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ይሄ በበዛበት ወቅት ላይ
ልንዘናጋ አይገባም። አላህ ስብሓነሁ ወተዓላ እንግዲህ ለአኺራቸው ከሚዘጋጁ ስንቅን ከሚሰነቁ የአላህ ባሮች አላህ ያድርገን። عباد الله إن الله يأمركم أن تصلوا وتسلموا على نبيكم نبي الرحمة وقد أمركم بذلك إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أذل الشرك والمشركين اللهم من أرادنا وأراد الإسلام بسوء فأشغله في نفسه واجعل تدبيره تدميرا عليه وآخر دعوانا الحمد لله رب العالمين.